ፖቴንሻል ኢነርጂ እና ካይናቲክ ኢነርጂ ብዙ ጊዜ ከተለያዩ የፊዚክስ ሐሳቦች ጋር አብሮ ይነሳሉ። ግን እነዚህ ኢነርጂዎች ምንድናቸው? ከጀርባቸው ያለው ሐሳብስ ምንድነው? ለምሳሌ እዚህ ጋር አንድ ህንጻ አለ እንበል። በዚህ ህንጻ ጫፍ ላይ አንድ ድንጋይ አለ ብንል ከታች ሆነን ድንጋዩን ስናየው እንዳይወድቅብን ብለን እንፈራለን። ምክንያቱም ምንም እንኳን ድንጋዩ ዝም ብሎ የተቀመጠ ቢሆንም ቢወድቅ እኛ ላይ ጉዳት የማድረስ ኃይል እንዳለው ስለምናውቅ እንግዲህ ይህንን ያልተነካ ኃይል ነው ፖቴንሻል ኢነርጂ የምንለው። ለዚህም ነው ፖቴንሻል ኢነርጂን ዲፋይን ስናደርገው አንድ ኦብጀክት ከሌላ ኦብጀክት ጋር ባለው ሪላቲቭ ፖዚሽን ምክንያት የሚኖረው ኢነርጂ ነው የምንለው። የፖቴንሻል ኢነርጂ ፎርሙላ mgh ሲሆን m ማስን ሪፕሬዘንት ያደርጋል፣ g ግራቪቲን፣ h ደግሞ ሃይትን ወይንም ደግሞ ከፍታን ያመለክታሉ። ግን እነዚህ ሶስት ነገሮች እንዴት ነው ከፖቴንሻል ኢነርጂ ጋር ተገናኝተው ፎርሙላ ውስጥ የገቡት ልትሉ ትችላላችሁ። እንዴት እንደሚገናኙ እኔ ከማስ ስንጀምር ለምሳሌ ሁለት ተመሳሳይ ህንጻዎች ቢኖሩን ግን በአንደኛው ህንጻ ላይ ያለው ድንጋይ መጠኑ አነስ ያለ ቢሆንና በሌላኛው ህንጻ ላይ ያለው ድንጋይ መጠኑ ትልቅ ቢሆን ብላችሁ አስቡ። በግልጽ ልታስቡ እንደምትችሉት ትልቁ ድንጋይ ቢወድቅ የሚያደርሰው ጉዳት ከትንሿ ድንጋይ ይበልጣል። ይሄ ማለት የነገሮች ክብደት ሲጨምር ፖቴንሻል ኢነርጂያቸውም አብሮ ይጨምራል፣ ሲቀንስም አብሮ ይቀንሳል ማለት ነው። ይሄ ማለት ፖቴንሻል ኢነርጂ በማስ አፌክትድ ይሆናል እያልን ነው። ለዚህ ነው ማስን ፖቴንሻል ኢነርጂ ፎርሙላ ውስጥ የከተት ነው። ሌላኛው ቫሪያብል ሃይት ወይንም ቁመት ሲሆን ለምሳሌ ያክል ከሁለቱ ህንጻዎች አንደኛው ህንጻ ቁመቱ አነስ ያለ ቢሆን ከረጅሙ ህንጻና ከአጭሩ ህንጻ ተመሳሳይ መጠን ያላቸውን ድንጋዮች ቢወድቁ ከፍተኛ ጉልበት የሚኖረው ከረጅሙ ህንጻ የሚወድቀው ነው። ድንጋዩ የሚወድቁበት ቁመት እየቀነሰ በመጣ ቁጥር ፖቴንሻል ኢነርጂውም እየቀነሰ ይሄዳል። ለዚህ ነው ሰዎች ከደረጃ ሲዘሉ ምንም የማይሆኑት፣ ነገር ግን ከትልቅ ህንጻ ላይ ሲወድቁ የማይተርፉት። ከፍ ያለ ነገር ላይ ስንወጣ ባንወድቅ ራሱ እንፈራለን፣ ምክንያቱም ፖቴንሻል ኢነርጂያችን እየጨመረ ስለሚሄድ ማለት ነው። ይሄ ማለት ከፍታ ሲጨምር ፖቴንሻል ኢነርጂም አብሮ ይጨምራል፣ ከፍታው ሲቀንስ ፖቴንሻል ኢነርጂም አብሮ ይቀንሳል እንደማለት ነው። ለዚህ ነው ከፍታ በፎርሙላችን ውስጥ የተካተተው። ሌላው በፎርሙላችን ላይ ያለው ቫሪያብል ግራቪቲ ሲሆን ለምሳሌ ከሁለት ፎቆች አንደኛው ፎቅ የተሰራው በምድር ላይ ቢሆን ድንጋዩ ሲወድቅ የሚኖረው ግራቪቲ 9.8 ሜትር ፐር ሰከንድ ስኩዌር ነው። በአንጻሩ በጨረቃ ላይ የተሰራ ህንጻ ቢኖር የሚኖረው ግራቪቲ የመሬትን 1/6 ብቻ 1.6 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ይሄ ማለት በመሬት ላይ ያለው ድንጋይ ቶሎ ሲወድቅ፣ በጨረቃ ላይ ያለው ድንጋይ ግን ቀስ ብሎ ነው የሚወድቀው ማለት ነው። ስለዚህ ተመሳሳይ ከፍታ ቢኖራቸውም በጨረቃ ላይ ያለው ድንጋይ ዝቅተኛ ፖቴንሻል ኢነርጂ ሲኖረው በመሬት ላይ ያለው ግን ከፍ ያለ ፖቴንሻል ኢነርጂ ይኖረዋል። ይሄ ማለት ግራቪቲ በፖቴንሻል ኢነርጂ ላይ ዳይሬክት ኢፌክት አለው ማለት እንችላለን። ፖቴንሻል ኢነርጂን በዚህ መንገድ ከተረዳነው ካይናቲክ ኢነርጂ ምንድነው የሚለውን እንይ። ለምሳሌ እዚህ ጋር አንድ ሲኖትራክ አለ። እንዲህ ሲቆም ምንም የማያደርግ ቢመስልም በፍጥነት መጓዝ ሲጀምር ግን በየመንገዱ ያገኘውን በሙሉ እየጠራረገ ይጓዛል። ካይናቲክ ኢነርጂ የምንለው ይህንን ነው። እንደውም ዲፋይን ስናደርገው ኢነርጂ ኦፍ ሞሽን ብለን ነው። የካይናቲክ ኢነርጂ ፎርሙላ ሃፍ ኤምቪ ስኩዌርድ ሲሆን ኤም ማስ፣ ቪ ደግሞ ቬሎሲቲን የሚገልጹ ናቸው። ልክ ለፖቴንሻል ኢነርጂ እንዳደረግነው ከካይናቲክ ኢነርጂ ጋር ያላቸውን ግንኙነት እንይ። ከማስ ብንጀምር አንድ ሲኖትራክና አንድ ባይስክል በመንገድ ላይ ዝም ብሎ ቢቆሙ ምንም አይመስለንም። ነገር ግን በተመሳሳይ ፍጥነት መሄድ ቢጀምሩ ከሁለቱ የበለጠ ኢነርጂ ኖሮት ጉዳት የሚያደርሰው ሲኖትራኩ ነው። ምክንያቱም ማሱ ከባይስክሉ አንጻር ሲወዳደር በጣም ትልቅ ስለሆነ ማለት ነው። ይሄ ማለት ማስ ሲጨምር ካይናቲክ ኢነርጂ ይጨምራል፣ ማስ ሲቀንስ ካይናቲክ ኢነርጂም አብሮ ይቀንሳል ማለት ነው። ወደ ቬሎሲቲ ስንመጣ የመኪናው ቬሎሲቲ ሲቀንስ ወይንም ፍጥነቱ ትንሽ ሲሆን ካይናቲክ ኢነርጂ ይቀንሳል። በፍጥነት ሲጓዝ ግን ያገኘውን ሁሉ እየጠራረገ ነው የሚሄደው which means ካይናቲክ ኢነርጂ ይጨምራል ማለት ነው። ከዚህ የምንረዳው ቬሎሲቲ ሲጨምር ካይናቲክ ኢነርጂ ይጨምራል፣ ሲቀንስ ደግሞ አብሮ ይቀንሳል ማለት ነው። እሺ የፖቴንሻል ኢነርጂ እና ካይናቲክ ኢነርጂ ምን እንደሆኑ አንደርስታንድ ካደረግን አሁን ደግሞ ያላቸውን ሪሌሽን ለማየት እንሞክር። ወደ ቅድሙ ህንጻ ብንመለስ ድንጋዩ የፎቁ ጫፍ ላይ እያለ በጣም ከፍታ ቦታ ላይ ስላለ ፖቴንሻል ኢነርጂ ይኖረዋል ብለናል። ነገር ግን ልክ ድንጋዩ መውደቅ ሲጀምር ከፍታው መቀነስ ስለሚጀምር ፖቴንሻል ኢነርጂው መቀነስ ይጀምራል። ነገር ግን ድንጋዩ መውደቅ ሲጀምር ከቆመበት መንቀሳቀስ ስለሚጀምር ደግሞ ካይናቲክ ኢነርጂው መጨመር ይጀምራል። ድንጋዩ እየወደቀ በሄደ ቁጥር ፖቴንሻል ኢነርጂው እየቀነሰ ካይናቲክ ኢነርጂው እየጨመረ ይሄዳል። እንዲህ እያለ ሄዶ ኢምፓክት ፖይንት ላይ ሲደርስ ልክ መሬቱን ሲነካ ሙሉ ፖቴንሻል ኢነርጂው ወደ ዜሮ ይጠጋል። በአንጻሩ ማክሲመም ካይናቲክ ኢነርጂ ሌቭል ላይ ይደርሳል። ድንገት ድንጋዩ መሬት ላይ ደርሶ ከነጠረ ግን ፖቴንሻል ኢነርጂው እየጨመረ ካይናቲክ ኢነርጂው ደግሞ መልሶ ሪላቲቭሊ እየቀነሰ ይሄዳል። እንደገና ወደ መሬት ሲመለስ ደግሞ አሁንም ፖቴንሻል ኢነርጂው ወደ ዜሮ ይጠጋል፣ ካይናቲክ ኢነርጂው ይጨምራል። ነገር ግን ድንጋዩ መሬት ላይ ካረፈና ምንም የማይንቀሳቀስ ከሆነ ወዴትም የማይወድቅ ከሆነ ግን ፖቴንሻል ኢነርጂውም ካይናቲክ ኢነርጂውም ኦልሞስት ዜሮ ኔግሊጂብል ይሆናሉ። በአጭሩም ቢሆን ፖቴንሻል ኢነርጂ እና ካይናቲክ ኢነርጂ ጀርባ ያለው ሐሳብ ይህ ነው።